ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ሰላማችሁ ብዝት ይበልልኝ። ዛሬ አብዛኛውን በጾሙ ሰዓት አረቦች የሚጠቀሙትን ጣፋጭ ደግሞ ባህላዊ አሰራር ይዤላችሁ መጥቻለሁኝ። እቤት ባለው በፍሬሽ ወተት እንዲሁም በፓውደር ወተት እና በኮረንፍላወር በበቆሎ ዱቄት ማለት ነው። በዛ የሚሰራ ነው ይዤላችሁ የመጣሁት። ቀጥታ ወደ አሰራሩ እንሄዳለን። እስከ መጨረሻው ቪዲዮ አብራችሁን ቆዩ። በመጀመሪያ ደረጃ እዚህ ጋር መስሪያን ብረት ድስት አቅርቤያለሁ። እዛ ላይ አንድ ስኒ ከግማሽ ስኳር እንጨምራለን። በመጀመሪያ ደረጃ ስኳር ከጨመርን በኋላ እዚህ ጋር ማይወርድ አለኝ። ማይወርድ ምንድነው ላላችሁኝ፣ ይሄ ነው ማይወርድ በአረበኛ ነው የተጻፈው። እዚህ ጋር ኮረንፍላወር አለኝ ወይም ደግሞ የበቆሎ ዱቄት ኒሻ፣ በአረበኛ ኒሻ ነው የሚባለው። ኒሻ አለኝ። እዚህ ጋር ወተቱ ፓውደር አለኝ። እናንተ ፍሬሹ ወተትም ካላችሁ መጠቀም ትችላላችሁ፣ ውሃ ሳትጠቀሙ። እኔ በውሃ ስለሆነ የምሰራው ፓውደሩን ወተት በሾርባ ማንኪያ 5 ማንኪያ ጨምራለሁ፣ የሾርባ ማንኪያ። ከዛ በመቀጠል አሁን ኒሻ ወይም ደግሞ ኮረን ፍላወር እንጨምራለን። አሁን እኔ ካርቶኑን ለእናንተ እንዲገባችሁ ለማሳየት ያቀረብኩት፣ እኔ በእቃ የገለበጥኩት ስላለኝ ከእቃ ነው አሁን ማደርገው። 2 የሾርባ ማንኪያ በተመሳሳይ ማንኪያ 2 ሙሉ እናደርጋለን ማለት ነው። ኒሻውን ወፈር እንዲያደርግልን። ከዛ በመቀጠል ደግሞ ማይወርድ እንጨምራለን። ማይወርድ ምንድነው ለምትሉኝ እንግዲህ ከዚህ ቪዲዮ መረዳት ትችላላችሁ። አብዛኛው አረቦች ቤት ይገኛል። 2 የሾርባ ማንኪያ በዚሁ ባያችሁት ማንኪያ 2 የሾርባ ማንኪያ ጨምራለሁ። ለጣዕሙ በጣም አሪፍ ነው እና ጣዕሙን ለመቀየር ነው የሚጠቅመው ጣፋጩ ይሄ ማይወርዱ ማለት ነው። ከዛ አሁን ደግሞ ቀዝቃዛ 1 ኩባያ ውሃ እንጨምራለን። ቀዝቃዛ ነው፣ ምክንያቱም ሙቁን ካደረግን ይጓጉላል። እና ቀዝቃዛውን እናደርግና እንደዚህ በደንብ አድርገን እናዋህደዋለን ከስር ያለው እስኪጠፋ ድረስ። እሳት ላይ ከመጣዳችን በፊት ውጭ ላይ በማድረግ ጠረጴዛው ላይ በደንብ መምታት አለብን። ከስር መጥፋቱን ማየት አለብን፣ አለበለዚያ ይጓጉልባቸዋል እና ደስ አይልም። ከዛ አሁን እዚህ የፈላ ውሃ አለኝ። ቅድም እንዳያችሁት 1 ቀዝቃዛ ውሃ ጨምሬያለሁ። አሁን ደግሞ የፈላ 2 ኩባያ ጨምራለሁ። አጠቃላይ 3 ኩባያ ነው የምሰራው። አሁን 3 ኩባያ አድርገናል። ቀጥታ ወደ እሳቱ እንጥዳለን። እንደዚህ ካዋህድ ነው በኋላ 5 ደቂቃ ውስጥ የሚደርስ ነው። እንግዲህ ረጅም አይደለም ቪዲዮ የሚሰራውት 5 ደቂቃ ነው። 5 ደቂቃ ከ47 ሰከንድ ነው እና ቀጥታ እሳት ላይ ጥደነዋል። እዚህ ካሜራው ብዙም ስለማይመቸኝ ነው ጠበብ ያለው። ያው በእጅ ስለምሰራ ነው። ራቀብ ቢደረግ እንትን ይላል። ያው ደግሞ የሚሰራው በዩቲዩብ ሳይት ስለሆነ ለዛ ነው ካሜራው የጠበበ የሚመስለው። እና እዚህ ላይ ሳታቋርጡ ልክ ከዚህም በፊት እንደሰራ ነው መሀለብያ ካስተር አይታችሁታል። ከዚህም በፊት የሰራውላችሁ እሱም ማቧዘን አይፈልግም እጅ። ይሄኛውም እንደዛ ነው። አሰራራቸው አንድ ነው። ይሄኛው ነጭ ነው፣ ያኛው በካስተርድ ነው የሚሰራው፣ ቢጫ ነው። አይታችሁት ከሆነ ግን አሰራራቸው አንድ ነው። ምንም አይነት ልዩነት የለውም። እና እዚህ ጋር ፈልቶልኛል። የቀጠነ ስለመሰለኝ ኒሻውን የቀጠነ ከመሰላችሁ ማለት ነው፣ ኒሻ በቀዝቃዛ ውሃ በሌላ ኩባያ በጥብጣችሁ በላዩ ላይ ጨምራችሁ ወዲያውን እዚሁ ላይ ምቱት። እሺ፣ እኔ ያው እንዳያችሁት ትንሽ የቀጠነ ስለመሰለኝ ወፈር እንዲልልኝ ስለፈለኩኝ ትንሽ በጥብጬ ጨምሬበታለሁኝ። እና ምንም አይሆንም። በቀዝቃዛ ውሃ ግማሽ ማንኪያ ኒሻ ወይም ደግሞ ኮረንፍላወር በማድረግ በመበጥበጥ በቀዝቃዛ ውሃ እዚሁ ላይ ትጨምሩታላችሁ። እና እንደዚህ ተከተክ ሲልልኝ እኔ ደግሞ ማድረጊያ እቃዬን አወጣሁና
እንደዚህ እየጨመርኩ እገኛለሁ እና በጣም ቀላል ነው ውዶችዬ። አጋጣሚ እንደዚህ ለሰዎች እየሰራው ለእናንተ ለምን አልሰራላችሁም ቪዲዮ በማለት ነው የሰራሁት። ፍጥን ፍጥን ያለ ስራ ነው እና ይሄንን ቢያንስ ማታ ብትሰሩት ለጠዋት እንዲሁም ደግሞ ቢያንስ ለ2 ሰዓት ያክል ፍሪጅ ላይ ከገባ በቂ ነው። እና ቀጥታ አሁን እንደዚህ ካደረግነው በኋላ ወደ ፍሪጃችን እንከታለን ማለት ነው። እና ትወዱታላችሁ፣ ሁላችሁም ሞክሩ። ከተለያየ ስራዎች ጋር ለየት ያለውን አሰራር ታቀርቡታላችሁ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።